ያው ትንሽ ነው የምናገረው፣ ሁሉም ተናግረውታል። በመጀመሪያ ወጣቶች በወጣትነት እድሜያቸው ለዲን ትኩረት አድርገው ህብረትን ፈጥረው መስራታቸው በጣም የሚመሰገን ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኑስረቱ ሊሸባብ ይላሉ፣ በወጣቶች ተረድቻለሁ ይላሉ። ይህ ድል አላህ ሱብሓነሁ ወተዓላ ነቢያቶችን በሚያስነሳቸው ጊዜ በዛ በወጣትነት እድሜያቸው ላይ ነው የሚመርጣቸው። የልጅነት እድሜያቸው ያልቅና የእርጅና እድሜያቸው ላይ ሳይደርሱ በፊት ልክ በ40 ዓመታቸው ላይ በዚያ አካባቢ ባለ እድሜያቸው ላይ ልክ በሚመስሉበት ጊዜ እንትን ይላቸዋል እና ወጣቶች ለዲን ትልቅ አስፈላጊ የሆነ ቦታ አላቸው። እነሱ ደግሞ ዲኑን እንሰራለን ብለው ከተነሱ ከማንም በላይ ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ከዚህ እንረዳለን። ሌላ ቀደም ወንድማችን ያነሳ ሐዲስ ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲሂ፣ ሁላቸውም ጠባቂዎች ናቸው፣ እያንዳንዳቸው ስለተጣራባቸው የኃላፊነትና ጥበቃ ላይ ትጠየቃላችሁ ተብሏል። ይህ ኡማ ኃላፊነትና ተጥሎ ሰለላሁ ዐለይሂ ወሰለም የነቢያቶች አደራ አለበት ይዛቸዋል። እኔ ላይ ኃላፊነትና ተጥሎብኛል ብሎ ሁሉም ሰው ማሰብ አለበት እና ከሌ ይሄንን ጉዳይ ከቆሙበት በቂ ነው፣ እኔ ኃላፊነትና የለብኝም ማለት የለበትም። እኔ በጣም የሚገርመኝ አንድ አላህ ሱብሓነሁ ወተዓላ በቁርአን ላይ ኢብራሂም ዐለይሂ ሰላም የሚገልጽበት አገላለጽ ነው። ከሰዎች ዘንድ ኢብራሂም ዐለይሂ ሰላም እንደ አንድ ሰው ቃሉ ሰሚዕና ፈተን የዝኩሩሁም ዩቃሉ ለሁ ኢብራሂም፣ አንድ ወጣት ልጅ ብሎ ገለጹት። ከሰዎች ዘንድ ያለው ቦታ ይሄ ነው። ከአላህ ዘንድስ እነ ኢብራሂም ካነ ኡመተን፣ ኢብራሂም ከአላህ ዘንድ ግን አንድ ህዝብ ነው፣ ኡማ ነው ራሱ። ስለዚህ አንድ ሰው ብቻውን ሆኖ ትውልድ መሆን ይችላል። ይሄንን አላህ የነገረን በኢብራሂም ላይ እንደማይገደብ እኛም በእርሱ ቦታ ሆነን ኡማ መሆን እንደምንችል፣ እኛ አንድ ሰው ራሱ ብቻውን ተቋም መሆን ይችላል፣ አንድ ኡማ መሆን ይችላል፣ ህዝብ መሆን ይችላል። ቦታቸው አዳራ ያን ለማድረግ የአላህን ቃል የመልእክተኛውን ቃል ትክክለኛውን ገንዘብ ለትውልድ በማድረስ ነቢያቶች ባደረሱበት መንገድ ለትውልድ ያንን መንገድ ማድረስ ነው። በዚህ ላይ ደግሞ ህብረት ሲፈጠር አስቡት፣ ነገሩ በጣም የጠነከረ ይሆናል። ቦታቸው እና በዚህ የአላህን ዲን ከፍ ለማድረግ ወጣቶች ተሰባስባቸው እንትን ማለታቸው በጣም የሚያስደስት ነገር ነው። ሌላኛው ነገር ሁለተኛ ሰዎችን ከሌላ እምነት ወደ ኢስላም ጥሪ የማድረግ ስራ። ይሄ ነገር ናድር በሀገራችን ላይ በጣም ሰዎች ናቸው። አብዛኛው ሰው ዳዕዋ ላይ ተሰማርተዋል። ሙስሊሞችን ባሉበት ኢማናቸው ለማጠንከር ስራና እዚያው ላይ ፈዛት እንዲኖራቸው ማድረግ የማስተማር ይህ በጣም መልካም ነገር ነው። ሳለ እነዚህ የሌላ ሀገር ተከታዮችስ ማን ያላቸው? እዚህ በኋላ መቼም ነቢይ አይመጣም ማለት ነቢይ አይላቸው ይባቸዋል። ያን የነቢያትን መንገድ ቁርአንን በደንብ አድርጎ ሰውየው ተረድቶ ምን ብሎ ካሉበት የተሳሳተ መንገድ ወደ ነቢያት መንገድ ወደ ኢስላም እንዲመጡ የማድረግን ስራ መስራት አለበት ይባቸዋል። አልሐምዱሊላህ አሁን በሶሻል ሚዲያ ላይ እናገኛቸዋለን። ይሄ ሶሻል ሚዲያ ሳይመጣ በፊት ሁሉም ትምህርት የሚሰጣቸው እዛ ቤተ ክርስቲያን ውስጥ ነበር። አታገኛቸውም። መስጂድ መጥቶ የሚያዳምጥ ክርስቲያን አታገኝም። መንገድ ላይ መስበክ ብትል ያን ያክል አይደለም ይባቸዋል። አሁን ላይ ግን ሁሉም ባለበት በቤቱ ሆኖ ታገኘዋል ይባቸዋል። ከኛ የሚጠበቀው ምንድን ነው? የነቢያትን መንገድ በትክክለኛው መንገድ ይዘን እኔ ልክ እንደ ኢብራሂም አላህ ሱብሓነሁ ወተዓላ የመረጠኝ ሰው ነው፣ እንደ ኢስማኤል፣ እንደ ኢስሐቅ፣ እንደ ሙሳ፣ እንደ ዒሳ፣ እንደ ነብዩ ሰለላሁ ዐለይሂ ወሰለም ብለን ራሳችንን በማሰብ እነሱ ዛሬ ያንን ጀምረውት የሄዱትን መንገድ ማስቀጠል አለብኝ። በተፈጠርኩበት ትውልድ ጊዜ በቃ ልክ እንደነሱ ሰርቼ ማለፍ አለብኝ የሚለው ስሜት ውስጣችን ላይ ሊኖር ይገባል። ቲልከ ኡመቱን ቀድ ኸለት ለሃ ማ ከሰበት ወለኩም ማ ከሰብቱም ይላል አላህ። የነቢያትን ታሪክ ከገለጸ በኋላ ኢብራሂምን ልጅ ልጆቹ የእርሱን ትውልዶች ከገለጸ በኋላ ቲልከ ኡመቱን ቀድ ኸለት፣ ይህች ትውልድ በእርግጥም አልፋለች። ለሃ ማ ከሰበት ወለኩም ማ ከሰብቱም፣ ለእርሷ የሰራቸው አለላት
ለእናንተም የሰራችሁት አለላችሁ ይላል። እነርሱ ልክ ሰርተው እንዳለፉ እኛም ሰርተን ማለፍ እንዳለብን እያመላከተ ነው። ታቻውና ስለዚህ ወደ ነቢያት መንገድ የምንጣራ ትውልዶች አላህ ሱብሓነሁ ወተዓላ እንዲያደርገን ለምናለን። እስከ መጨረሻው ድረስ በዚህ ላይ እንዲያጸናን ለምናለን እና ወጣቶቻቸውን አይምራቸው የሆነ ነገራቶችን ቶሎ የመያዝና የመረዳት ብቃት ያላቸው የመመልመልና የማዘጋጀትን ስራ ሰው ከዚያም በኋላ ይሄን የንጽጽር ትምህርት እንዲማሩ በማድረጉ ስራ ደግሞ ማን እየተጋገዝን ይሻላል። ከዚያ ሁሉ በያለበት አካባቢ ይሄ ነገር ኮምቦልቻ ላይ ብቻ ሳይሆን በየሀገሩ ላይ ታቻል ታጥና ልጆች ያሉበትን አካባቢ ህዝብ እንዲያስተምሩ ምናልባትም እኔ ከዚህ በፊት የተናገርኩት ነገር አለ ቲክቶክ ላይ ትንሽ አስቆጥቷቸዋል መሰለኝ። አንድ ልጅ ኮሜንት ላይ ሙስሊሞች የምትጠፉበት ጊዜ ቀረበ ምናምን እያለ ይጽፋል። እኔ ደግሞ እችን ነገር ተናገርኩ። ይሄን ግን በቪዲዮ ቀርጸው በቃ ወዳል ተቀባብለውታል እና እኔ የመለስኩት ለምን ነበር እችን ነገር እንዳትረሳት አልኩት። ምናልባት የዛሬ 10 ዓመት በኢትዮጵያ ምድር ላይ ክርስቲያኖች ነበሩ የሚል ታሪክ ሆኖ ተሰማታላችሁ አይነት ነገር ተናግረዋል እና እኛ በትክክለኛው መንገድ በዚያው በምን መልኩ እንደሆነ ይሄን ነገር ልን የቻልኩበት ምክንያቱም ነግሬያቸው ነበር። ቆርጠው እነሱ ሊያጠፉን ተነስተዋል ምናምን አይነት ነገር ብለው እኛ በትምህርት ነው በትምህርት እየቀየርን እንደሆነ እያዩት ነው። እስከ ዛሬ በእስላም ላይ ሲቀጠፍበት ነበር። እስልምና በሰይፍ ነው የሚስፋፋው የሚል ትምህርት ማለት ነው። በሰይፍ አይደለም እያዩት ነው አይናቸው እያየዚያው በትምህርት ሲቀየሩና ሲወጡ ሰዎች ወደ እስላም ሲገቡ ይመለከታል እና ይሄን ነገር በሁላችንም ሲሆን ይሄ ስራ በጣም አትራፊ ይሆናል። ትውልድን እንቀይራለን። ነቢያችን ሰለላሁ ዐለይሂ ወሰለም ተምተውት ለዚህ ዲን መስዋዕት ከፍለዋል። ነቢያቶች ያቻው ወደ እስላም ጥሪ ስታደርግ ነቢያቶች የከፈሉት መስዋዕት ትዝ ሊልህ ይገባል። የዛኔ ጽናት ይኖራል፣ ተባት ይኖራል። ነቢዩ ኢብራሂም ዐለይሂ ሰላም ከሀገሩ ተሳደው እሳት ላይ ተወርሮበታል። ለዚህ ለዲን ዩኑስ ዐለይሂ ሰላም ባህር ውስጥ ተከተው ነቢያችን ሰለላሁ ዐለይሂ ወሰለም ከሀገራቸው ተሳደው እነ ሙሳ ዐለይሂ ሰላም እነ ዒሳ ይሄ ሁሉ መከራ የደረሰባቸው ምን አጅል هذا الدين ለዚህ ለሃይማኖት ሲሉ ነው። እነሱ ያን ሁሉ መስዋዕት ከፍለው የሄዱትን እኛ ጸጥ ብለን ነው ዝም ብለን ወላሂ ለኛ ወርደት እና በዚህ ነገር ላይ ሁላችንም ልንሰራ ይገባል። አላህ ይወፍቀን።